ይሄኛው ውድ ስጦታ እንግዲህ ለዶክተር አረግ ነው የመጣው። ሞራል የለም። ዶክተር አረግ ዶክተር ብቻ አይደለችም፣ ለብዙ ህፃናት እናት ነች፣ እህት ነች። ሰውን በሰው ልክ ብቻ የምታከብር ስራዋን ዝቅ ብላ የምትሰራ የምታገለግል እጅግ በጣም ቅን የምትከበር ዶክተር ነች። ዶክተር እግዚአብሔር ለአንቺ እድሜና ጤና ይስጥሽ። እግዚአብሔር በመንታ ልጅ በሴትና በወንድ ነው የባረከ። ይሄ በረከት እንግዲህ ለኔ የሚድረሰኝ እናንተን የሰማን ይስማል። አሜን አሜን። በተለይም ደግሞ ልጅ መውለድ እየፈለጉ ልጅ እየተመኙ ልጅ ያላገኙ አሉና እግዚአብሔር እንዲህ በድንገት በመንታ ልጅ ይባርካችሁ። አሜን አሜን አሜን። ቃላት የለኝም ምን እንደምን እግዚአብሔር ያክብርልኝ። ያው ለሃይማኖታችንም ትልቅ ቦታ ስላለው ትልቅ ስጦታ ነው። እግዚአብሔር ያክብርልኝ። በተለይም ደግሞ ቤተዛታ ሆስፒታል ያለምንም ክፍያ ሙሉውን ሰርቪስ በነፃ ነበር ሲያገዙን ሲያገለግሉ የነበሩት። ቤተዛታ ሆስፒታልን እግዚአብሔር ይባርካችሁ። እዚህ ሆስፒታል ውስጥ የምታገለግሉ ይህት ወንድሞች ሁላችሁም ተባረኩ። ከልብ እናመሰግናለን። እኔም ያኔ አንተ እንደመጣ ስነግራቸው እሱ ከመሬት የወደቁትን እያነሳ እኛም ክፍያ የምንጠይቀው እንደዛ ይጥል በጣም በቀናነት ፖዚቲቭሊ ነው ከመጀመሪያው የተረዱትና ዶክተር አረግ በጣም መልካም ሴት ናት። እግዚአብሔር እድሜና